ጤና እና ሰላም ከእናንተ ጋር ይሁን። የሃሽታይምዝ ናው ቲዩብ ቤተሰቦች መጀመሪያ ጉግል ላይ ትገባላችሁ። ጉግል ላይ ከገባችሁ በኋላ ከዚህ ጋር id.et/help ብላችሁ ትጽፋላችሁ። እንደዚህ ጽፋችሁ ከጨረሳችሁ በኋላ ሰርች ታደርጉታላችሁ ማለት ነው። ከዚህ ጋር እንደምትመለከቱት ይህ ይመጣላችኋል ማለት ነው። ወደ ታች ወረድ ስትሉ ፉል ኔም፣ ፎን ነምበር የሚል ነገር አለ። እነዚህ የሚጠቅሙት የፋይዳ ተለዋጭ ቁጥራችሁ ወይም የፋይዳ ልዩ ቁጥራችሁ ካልተላከላችሁ ሙሉ ስማችሁንና ስልክ ቁጥራችሁን በማስገባት ሰሚት ስትሉት ድጋሚ ማስላክ ትችላላችሁ ማለት ነው። ዛሬ ፈለግነው እኛ የስም ስህተት፣ የአድራሻ ለውጥ እንዲሁም የእድሜ ስህተት ካለ እሱን ለማስተካከል ስለሆነ ከላይ በኩል ሜኖ፣ ኤስኤምኤስ፣ ሪሴንድ፣ አፕዴት ኤንድ ኮል ሴንተር የሚል ነገር አለ። አፕዴት የሚለውን አንድ ጊዜ ትነካላችሁ ማለት ነው። አፕዴት የሚለውን እንደነካችሁት እዚህ ጋር እንደዚህ አይነት ነገር ያመጣላችኋል። አፕዴት ነው የሚል ነገር ይመጣል። አፕዴት ነው የሚለውን አንድ ጊዜ እንነካለን። ከዚህ ጋር እንደምትመለከቱት ፕሊዝ ኢንተር ዩር ኤፍሲኤን ነምበር የሚል ነገር ይመጣል ማለት ነው። ከዚህ ጋር ባለ 16 ዲጂት የተለከላችሁ ቁጥር አለ፣ ቴክስት የተደረገላችሁ ቁጥር አለ። እሱን ታስገባላችሁ ማለት ነው። ከዚህ ጋር አስገባለሁ ማለት ነው። በስትክክል አስገብቻለሁ ማለት ነው። ከዛ ፕሮሲድ የሚለውን አንድ ጊዜ ትነካላችሁ ማለት ነው። የገባላችሁን ኦቲፒ እንደዚህ አስገባለሁ ማለት ነው። ከጨረሳችሁ በኋላ ቬሪፋይ የሚል ነገር አለ። ቬሪፋይ የሚለውን አንድ ጊዜ ትነካላችሁ። ከዚህ ጋር እንደምትመለከቱት እነዚህ ነገሮች ያመጣላችኋል። የመጀመሪያው አፕዴት ዲሞግራፊክ ዳታ የሚል ነገር አለ። ኮሬክት ዲሞግራፊክ ዳታ የሚል ነገር አለ። ከዚህ ጋር እኛ በዋናነት የምንፈልጋቸው እነዚህን ሁለቱን ነው ማለት ነው። የመጀመሪያውን አፕዴት ዲሞግራፊክ ዳታ የሚለውና ኮሬክት ዲሞግራፊክ ዳታ የሚለውን ማለት ነው። በመጀመሪያ ሁለተኛውን ላሳያችሁና ወደ መጀመሪያው እንመለሳለን ማለት ነው። ኮሬክት ዲሞግራፊክ ዳታ የሚለውን አንድ ጊዜ እነካለሁ። ከዚህ ጋር እንደምትመለከቱት ሙሉ መረጃችሁን ያመጣላችኋል ማለት ነው። ከዚህ ጋር ማስተካከል የምትፈልጉትን በቀላሉ ማስተካከል ትችላላችሁ ማለት ነው። ከዚህ ጋር ግን ማስተካከል የምትችሉት እናንተ ፎርሙን ስትሞሉ በትክክል ሞልታችሁ ሳትሳሳቱ ሞልታችሁ ትክክለኛ የሆነ መረጃ ሰጣችሁ የሚሞላው አካል ግን በትክክል እናንተ የሰጣችሁትን ነገር ካልሞላ ወይም ስህተት ካለው ነው ማስተካከል የምትችሉት ማለት ነው። ለምሳሌ እናንተ እዚህ ጋር ስማችሁን በትክክል ስፔሊንጉን ጽፋችሁለት እሱ ግን አሳስቶ ከሞላላባችሁ ማስተካከል ትችላላችሁ ማለት ነው። እሱን ደግሞ የት ጋር ነው ቼክ የምታደርጉት? የሞላችሁትን ፎርም መጀመሪያ አሻራ ስትሰጡ የሞላችሁትን ፎርም እዚህ ጋር እንደምትመለከቱት ፕሩፍ ኦፍ አድሬስ የሚል ነገር አለ። እሱ ጋር በመግባት ማግኘት ትችላላችሁ ማለት ነው። ይሄን ምልክቷን ስትነኳት እንደዚህ ይመጣላችኋል። እዚህ ጋር የሞላችሁት ፎርም እንደዚህ ያመጣላችኋል ማለት ነው። በዚህ መሰረት ምን ማድረግ ትችላላችሁ? የሞላችሁትን ፎርም እናንተ በትክክል መሙላታችሁን አለመሙላታችሁን ማረጋገጥ ትችላላችሁ ማለት ነው። እዚህ ጋር በትክክል ሞልታችሁ ነገር ግን የሚሞላው አካል ከተሳሳተ እዚህ ጋር ኤዲት የሚል ነገር አለ። ኤዲት የሚለውን አንድ ጊዜ በመንካት ማስተካከል ትችላላችሁ ማለት ነው። ስማችሁን፣ ጾታችሁን እንዲሁም የትውልድ ቀን፣ የትውልድ ወርና ዓመትም እንዲሁም ማስተካከል ትችላላችሁ በቀላሉ ማለት ነው። ይሄን አስተካክላችሁ ከጨረሳችሁ በኋላ መጨረሻ ላይ እዚህ ጋር እንደምትመለከቱት ሰብሚት ቼንጅስ የሚል ነገር አለ። ሰብሚት ቼንጅስ የሚለውን አንድ ጊዜ ስትነኩት በቀጥታ ያስተካክልላችኋል። ከተወሰነ ቀን በኋላ ቴክስቱ ይደርሳችኋል ማለት ነው። በዚህ መንገድ በቀላሉ በስልካችሁ ማስተካከል ትችላላችሁ ማለት ነው። ወደ ሁለተኛው እንመለስ። ከዚህ ጋር እንደምትመለከቱት አፕዴት ዲሞግራፊክ ዳታ የሚል ነገር አለ። እሱን አንድ ጊዜ እንነካዋለን። እዚህ ጋር ማስተካከል የምትችሉት ደግሞ ለምሳሌ እናንተ አሻራ ስትሰጡ የምትኖሩት ከአዲስ አበባ ውጭ አዳማ ቢሆን አዳማ ያላችሁ አሻራ ሰጣችሁ፣ ነገር ግን በስራ ምክንያት ወይም በተለያዩ ምክንያቶች ወደ አዲስ አበባ ብትመጡ እሱን ማስተካከል ትችላላችሁ ማለት ነው። ከዚህ ጋር እንደምትመለከቱት ክልል፣ ዞን፣ ወረዳ የሚል ነገር አለ። እዚህ ጋር እናንተ ማስተካከል ትችላላችሁ ማለት ነው። ግን ወደ አዲስ አበባ ስትመጡ የአዲስ አበባ መታወቂያ አይዲ ያስፈልጋችኋል ማለት ነው። እሱን አፕሎድ ዶክሜንት የሚል ነገር አለ። አፕሎድ ዶክሜንት የሚለውን አንድ ጊዜ በመንካት ዶክሜንታችሁን አፕሎድ አድርጋችሁ በቀላሉ ማስተካከል ትችላላችሁ ማለት ነው። በቀላሉ የስም ስህተት፣ የእድሜ ስህተት እንዲሁም ያድራሻ ለውጣችሁን በዚህ አይነት መንገድ በቀላሉ ቤታችሁ ሆናችሁ በስልካችሁ ማስተካከል ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ለተለያዩ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ታይምስ ናው ቱ ዱ ኤኒቲንግ። ጊዜው አሁን ነው።